በእኛ በኩል መንግስቱ ኃይለ ማርያም አማራ የሚባል ህዝብ የለም ሲል ብሎ ደግሞ አንድ ህዝብ አንድ ቀን እንደመሰሰ የሚል ቀድ ነበር እኛ አካባቢ ሲነገር ነበር እና እንደዚህ አይነት ነገር ሊኖር ይችላል። ግን እኛ በእኛ በኩል ሁሉም ኦፒኒየንስ ተወክሏል። ነገር ግን አንዳንድ አካባቢዎች ለምሳሌ ከፋ የሚሏቸው ጌዴዎች በዛ አካባቢ ይሄናም የዚህን ህብረተሰብ አመለካከት ያውቃለሁና እወከላለሁ ብሎ የቀረበ ሰው አልተገኘም። እኛ ዝም ብለን በአጋጣሚ መምረጥ አንችልም። የቀረቡትን ነው እኛ እንትን ያነሳን። ከምባታዎች ተደራጅተናል አሉ። ኦሞቲክ እንወክላለን የሚሉ ግለሰቦችን መጡ። የጉራጌም ተደራጅተናል ይሄ ፕሮግራማችን እንቀርባለን አሉ። ሀዲያም እንደዚሁ ተደራጅተናል ጸሐፊያችን ትናንት ብለው መጡ። የጌዴኦ ግን እንደዛ አላገኘንም። የከፋም እንደዛ አላገኘንም። ስለዚህ ያልተወከሉ አካባቢዎች አሉ ብለን የምናስባቸው አሉ። በተረፈ ግን ይሄን አማራ ህብረተሰብ በሚመለከት የተነሱ ጥያቄዎች በእኛ በኩል ያለው አመለካከት እንደዚህ ነው። አንዲት ነገር ልጨምር ሲል እኔ እንትን የሚል አስተያየት የለኝም። እነዚህ ልዩ ብሔረሰቦች እና ያላቸው ብሔራዊ ስሜትና የኢትዮጵያዊነት ብሔራዊ ስሜት የሚጋጩ ወይም የማይጣጣሙ ነገሮች ናቸው የሚል አስተያየት የለኝም። እኔ ለማለት የፈለኩት ምንድን ነው እዛ ስብሰባ ላይ የቀረቡበት መልክ እና ጥያቄው ስለ ውክልና መስሎኝ ነበር። ይሄንን ያላቸውን ስሜት ስለ ጠቅላላው ሁኔታ ያላቸውን ስሜት በደንብ አጉልተው ለማሳየት አላመቻቸውም ለማለት ነበር የፈለኩት እና በምሳሌ መግለጽ ይቻል ይመስለኛል። ለምሳሌ ከኢሳያስ በተደረገው ንግግር ስለ ኤርትራ ጎልቶ የሚታየው ኤርትራዊ ብሔረሰባዊ ስሜት ነው። የዛ አይነት ስሜት በትግሉ ላይ እንዴት እንደረዳ አሁንም ትግሉን የት ግብ እንዳደረሰው በሰፊው ተገልጾ ነበር። በዛ መልክ ከማንኛውም ወገን ስለ ኢትዮጵያ ብሔረሰባዊ ስሜት እንደዚህ ጎልቶ ሲነገር አልሰማሁም። እንደዛ አይነት የግምት ጉዳይ ነው ይሄ እንጂ የሀሳብ እንትን አይደለም። እና እዛም የተወከሉት ሰዎች የውክልናው አይነት ይመስለኛል ይሄንን የሚገታው። ምክንያቱም እዛ ሲቀርቡ የራሳቸውን ብሔረሰብ ችግር፣ ጥቃት፣ ሮሮ የግድ መናገር ይኖርባቸዋል። ሬፕሬዘንቴሽንን የመሰለ ጥያቄ ሲመጣ ስለራሳቸው የግድ ማውራት አለባቸው። እንደዛ አይነት ማተኮር ነበረበት ሰዋ ላይ ለማለት ነው እንጂ ሁለቱ አይነት ብሔረሰባዊ ስሜቶች ይጋጫሉ የሚል አስተያየት የለኝም። ትንሽ ብዙ ላይ እንትን ለማለት አሁን የተባለው ምንድነው ለምሳሌ የተለያዩ ኢትዮጵያ ውስጥ ያሉ የተለያዩ አመለካከቶች እንዲወከሉ ማድረግ የሚል እንግዲህ በኢትዮጵያ ከሚካሄደው የፖለቲካ ትግል ባህሪም ጋር የተያያዙ የብሔር ጥያቄ ከፍተኛ ሚና በሚጫወትበት ሁኔታ የፖለቲካ አመለካከቶች ይሄ የብሔር ጥያቄ ራሱ ተጽዕኖ ማሳደሩ አይቀርም። ከዚያ አኳያ ለምሳሌ የከምባታን ኦፒኒየን ወይም የከምባታ ስሜት ብለው የሚገልጽ ብሶቱን ምናምን ሲገልጽ በእኛ እምነት የኢትዮጵያን ስሜት እየገለጸ ነው የምንለው። ምክንያቱም ኢትዮጵያ የሚባለው ከምባታው፣ ሀዲያ፣ ወላይታው፣ አማራው፣ ትግሬው፣ ሌላው ተደምሮ የሚያመጣ ውጤት ስለሆነ እያንዳንዱ ብሶቱን ገልጾ ነገር ግን በዚህ መልኩ ሁላችንም ችግራችንን እናስወግደን አንድ አይነት መፍትሄ እናመጣለን ብለው ሲሉ ድምሩ የኮንፈረንሱ ሳም ሪያል ትክክለኛው የኢትዮጵያዊነት ስሜት ነበር ነው የምንለው። ምክንያቱም እያንዳንዱ ለምሳሌ ጉራጌው ስሜቱን ሲገልጽ፣ ከምባታው ስሜቱን ሲገልጽ ነገር ግን ደግሞ የጋራ የሆኑትን ያመጣል። ለምሳሌ የዲሞክራሲ መብቶችን በሚመለከት ሁሉም ከከምባታ ወይ ከጉራጌ ብቻ አንግል አልነበር የሚያዩት። የውጭ ጉዳይ ፖሊሲን በሚመለከት ደግሞ የህዝቦች መብት ጥያቄ ሲነሳ ደግሞ ከእያንዳንዱ ህዝብ መብት አኳያ ይነገር ነበር። ኢቭን ከህዝቦች መብት አኳያ በሚነገርበትም ወቅት ድምር ውጤቱ የኢትዮጵያ ህዝቦች መብት በአጠቃላይ ማስከበር። ምክንያቱም ሁሉም የተስማማበት በፊት መገንጠል አመለካከት የነበራቸው አብዛኛዎቹ አሁን ለአንድነት ለትክክለኛው አንድነት ሁኔታው ተመቻችቷልና እሱን መሞከር አለብን የሚል ይሄ ራሱ ገና ሲጀመር ኮንፈረንሱ አንድ ትልቅ የኢትዮጵያዊነት ግን ኢትዮጵያዊነት ኦፍ ዲፈረንስ የተለየ አይነት ኢትዮጵያዊነት ሁሉንም ህዝቦች ያካተተ ኢትዮጵያዊነት የኢትዮጵያ የብሔረሰቦች ሚውዚየም ነው ይባላል።
ትባላለች። አንዳንድ ጊዜ የብሔረሰቦች እስር ቤት ነች ትባላለች። አንዳንድ ጊዜ ሙዚየም ከሆነች እስር ቤት አትሆንም የሚል እምነት አለን እና እስካሁን ድረስ እስር ቤት ነበረች። አሁን ግን ሙዚየም መሆን ትችላለች በሚል መልኩ ይህን የሚገልጽ ኮንፈረንስ የነበር ነው ሆኖ የሚሰማኝ እና ኢህአዴግም እንደዚህ ነው ራሱን የሚገልጸው። የተለያዩ ብሔራዊ ድርጅቶች በኢህአዴግ ውስጥ መኖራቸው ኢትዮጵያዊነትን አንድ ቅንጣት እንትን እንዳህል አይቀንሰውም የሚል እምነት ነው ያለ። እንዲያውም ያዳብረዋል። ምክንያቱም ኢትዮጵያ አንድ የምትሆነው ሁሉም አንድ ስለሆነ ሳይሆን የተለያዩ ህዝቦች ግን አንድ ለመሆን የፈለጉ ዩኒቲ ኢን ዳይቨርሲቲ የሚሉት አይነት ነገር በዳይቨርስ ሆነው የተለያየን ሆነን ሳለን ግን አንድ እንሆናለን። ሙዚየም ሞዛይክ የሚባለው ነገርም አንድ ነው። አንድ የሚሆነው ግን የተለያዩ ከለርስ የተለያዩ እንትኖች ተደምረው ፈጥረውት። ስለዚህ ኢትዮጵያዊነትም እንደ ሞዛይክ ነው መታየት ያለበት። የተለያዩ ነገሮች አንድ ላይ ሆነው አንድነት ይፈጥራሉ። አንድ ከለር ካረግነው ሁሉ ሞዛይክ መሆን ያቋርጣል። ስለዚህ ኢትዮጵያ ሞዛይክ ትሆናለች የብሔረሰቦች ብለን ካምን ጥሩ ነገር ነው። ደግሞ ዘን የተለያዩ ቀለሞች ይኖራሉ፣ ግን አንድ ላይ ተደምረው አንድ ኢትዮጵያዊ ስዕል ይፈጥራሉ። እና ኮንፈረንሱን ይሄን ነገር ያንጸባረቀ መስሎ ነው የሚታየው። ዶክተር ሚካኤል ይባል ባጭሩ እንድራስ የጠየቀው ጥያቄ ወይም ተናገረው በብዙዎቻችን ዘንድ የተቆላላ እንትን በስብሰባው ላይ ምናልባት ይሄ ነገር እኔንም እንትን ብሎኛል። የተለያዩ ተወካዮች ብሔረሰብ ተወካዮች በእነሱ ብሔረሰብ ወይም እንወክለዋለን በሚሉት የደረሰውን ብሶትና ችግር በማውሳታቸው አንድ በኩል የኢትዮጵያን ችግር እያንጸባረቁ ነው የሚለው ትክክል ነው። ድምሩም ነው የኢትዮጵያን አጠቃላይ ሕዝብ አጠቃላይ ችግር የሚያንጸባርቀው። በኮንፈረንሱ ምናልባት እስካሁን ድረስ የደረሰውን በደል በሕዝብ ላይ በተለይም የብሔረሰቦች ችግር እና በደል ከፍተኛ ደረጃ ከመድረሱ የተነሳ የኮንፈረንሱም ቲም እና የሰዎቹም ሬፕሬዘንቴሽን ወይም አመጣጥ ያን እንደ ተቀዳሚ ችግር አድርጎ መውሰድም ነበረበት። ወስዶም ነው የተዘጋጀው ስብሰባው። ግን ይሄን ያሉትን ችግሮች በምናወሳበት ጊዜ እነኚህ ችግሮች ሁሉ የኢትዮጵያ ሕዝብ ችግሮች ናቸው። እነኚህን ችግሮች ደግሞ በመፍታት ነው ያ ህብረታችንም ሊጠነክር የሚችለው። ችግሮችንም ለመፍታት መተባበርም ያስፈልጋል። ይሄ ግን ጎልቶ አልወጣም በይፋ እና ብዙ ሰው ዘንድ በተለይ በቴሌቪዥንና በሬዲዮ ያዳምጥ የነበረው ህዝብ ዘንድ ያፍርሃታል። ይሄ በተናጠል የደረሱትን ችግሮች በማውሳት የባሰውን የተነጣጠለና የኔ ነው የሚብሰው የደረሰው ግፍ የሚል እንትን አዝማሚያ የያዘ መስሎ ሰግቶ ነበር ነው ያ አሁን የአቶ መለስ እንትን በተስፋ ደረጃ እኔም ያንን ምኞቴ ነው። የዚህ አይነቱ እንትን ጎልቶ እንዲወጣ ሲያገናኘን የነበረው የደረሰውም ችግር በሁላችንም ዘንድ የደረሰ መሆኑ እና ይሄ ጉባኤ አንድ ከፍተኛ ያደረገው አስተዋጽኦ ቢኖር የተለያዩ ችግሮችን ከየብሔረሰቡ አካባቢ የተለያዩ የደረሱትን ችግሮች በማውሳት በኢትዮጵያ ሕዝብ ላይ የደረሰውን ችግር ያ በከፍተኛ ደረጃ ሁላችንንም ሊያገናኝ የሚችለው እንትን ጎልቶ ሊወጣ የሚችልበት ሁኔታ ብዙም አልታየም። በዚያ ረገድ እኔም የዚህ አይነት ፍርሃት ነበረኝ ለማለት ያህል ነው። በዚህ ሊጨምር አንድ የምፈራው ነገር አለ። አሁን አቶ መለስ ተናገሩት ጋር አያይዤ ለመናገር ነው። በሀገራችን አንድ ችግር አለ። የቆየ ችግር ነው። ረጅም ዘመናት ያለው ችግር ነው። እሱንና እንደው ባጭሩ አንድ ደቂቃ ማልፈጅም ከሱ በፊት ግን ስለዚህ ስለ ብሔረሰቦች በእውነት እንደው ማድረግ ያለባችሁ ይመስለኛል። እርግጠኛ ነኝ የፊልም ክምችት ውስጥ ይኖራል። ከዚህ በፊት የተደረጉ ስብሰባዎች ባለፉት 17 ዓመት ውስጥ የተደረጉ ስብሰባዎችን በብሔረሰብ
አውጥታችሁ ብትመለከቷቸውና እዚህ ጉባኤ ላይ የተባለው የተሰማው ነገር ከዛ የተለየ እንደሆነ መገመቱ ጥሩ ነው። ይሄንን ለእናንተ ተዋዋለሁ። እኔ ብዙ ጊዜ ደጋግሜ አይቼዋለሁ። ሁለተኛው ግን ዋናው ነገር የብለው የቆየ ታሪካችን ችግር መሰረታዊ ችግር የሚመስለኝ ነገር የታሪክ ስለ ሀገራችን ባህል ስለ ሀገራችን ታሪክ ሁልጊዜ ዘመን አንድ ሬጂም በተለወጠ ቁጥር ይለወጣል። የዜና ማዋሎቹን ብትመለከቱ አንድ ንጉሠ ነገሥት ሲሞት ሌላ ንጉሠ ነገሥት ሲተካ የኢትዮጵያ ታሪክ እንደገና ሀ ብሎ ይጀምራል። ያ የነበረው ሁሉ መጥፎ ነው፣ ብላሽ ነው፣ ምንድነው ሀ ብሎ ይጀምራል። ያ ደግሞ ሲሞት እንደገና ያን ድራሹን ያጠፋና ሀ ብሎ ይጀምራል። ይሄ መሰረታዊ ችግር ያለብን ይመስለኛል። አሁንም ባለፉት 17 ዓመት እንደዚህ አይነት ነገር ነበረ። ከስልጣን እውቀት ይመነጫል። የኛ ሰው አብዛኛው ሰው በእውነቱ በስልጣን የሚያምን ነው። በራዲዮ የተባለውን በጋዜጣ የተጻፈውን እንደ እውነተኛ ነገር አድርጎ የሚያምን ህዝብ ነው። ገና እንግዲህ አሁን የጀመርነው ነገር ምናልባት ንቅናቄ ምናልባት ከዚህ ህዝቡን ነጻ ያወጣ ይሆናል። እኔ በፖለቲካ ሁኔታ ውስጥ ስንገባ ስለ ፖለቲካ በምናወራበት ጊዜ በምንነጋገርበት ጊዜ የታሪክን ነገር ለባለሙያዎች የሶሲዮሎጂካል ነክ ነገሮች ለባለሙያዎች ለሚያጠኑት ሰዎች እዛ ላይ የበለጠ ጊዜ ለሚያጠፉ ሰዎች ትተን ከነሱ የምንወስደው ነገር ቢኖር የተሻለ ይመስለኛል። ስልጣንና እውቀት እኛ ሀገር እውቀት ምለው ኖት ጀነራል በጠቅላላው አይደለም። በተለይ በታሪክ በአንዳንድ ባህል ነክ ነገሮች እንደዚህ ጥቃቅን ነገሮች ማለቴ ነው። በዛ ከፖለቲካው ጋራ እየተደባለቀ እንደው አጭሩን ለመናገር አጼ ኃይለ ሥላሴ ስለ አጼ ምኒልክ በፍጹም መስማት አይፈልጉም፣ እንዲጻፍም አይፈልጉም። ከዛ በኋላ ደግሞ ደርግ መጣ፣ አጼ ኃይለ ሥላሴ የሉም ማለት አዲስ ሌላ ታሪክ ጀመረ። አሁን አንዳንድ ሌላ አዲስ ታሪክ እየመጣ ነው። አንዱ አሁን ዛሬ የሰማሁት ነው የአማራ። እኔ ማንንም በውርርድ ለመውሰድ እችላለሁ። ብቻ ውርርዱ አስፈላጊ አይደለም እንጂ ይሄ አሁን ቅድም የተነጋገርንበት ነገር አቶ መለስ አይ ቲንክ አንድ የተለየ ቡድን ተቋቁሞ በእነዚህ በተለያዩ ቦታዎች ሄዶ አጥንቶ በእውነት ይሄ አማራ የሚል ስሜት ያለው አለ ወይ ብሎ አጥንቶ ከህዝቡ ከተራው ህዝብ ምን ማለት ነው በተለያየ ቦታ ይሄ ምን ማለት ነው የሚለውን በደንብ አጥንቶ እስኪመጣ ድረስ ኦቶሪቴቲቭ የሆነ አስተያየት በዚህ ጉዳይ ላይ ተሰጥቶ ያንን በቀደምለት ቀደም እንደተነሳው ሌላ ከስልጣን የመጣ ዴፊኒሽን ተሰጥቶ ነበረ። ደግሞ ዛሬ ደግሞ ሌላ ከስልጣን የመነጨ ዴፊኒሽን ስለዚህ ህዝብ እንዳናገኝ ነው። እዛ ላይ እኔ እዚህ ስብሰባ ላይ እዚህ ውይይት ላይ ያለሁት በኢህአዴግ አባልነት እና የኔ አስተያየት ምንም አይነት ኦፊሻል ሳንክሽን የለውም። የመንግስት ማህተም ያረፈበት አይደለም። የግለሰብ ወይም ደግሞ ገፋቢል
ያን ድርጅት አመለካከት ነው። ከእንድሪያስ አመለካከት በምንም አይነት የተለየ ሌጂቲመሲ ወይም የተለየ ህጋዊነት ያለውን ወይም ከእርሱ አመለካከት እሱ አማራ የሚባል ህዝብ የለም ይላሉ። በእርሶ ሎጂክ ከሄድን ደግሞ ሌላም ከምባታ የሚባልም ህዝብ የለም፣ ኦሮሞ የሚባልም ህዝብ የለም፣ ትግራይ የሚባልም የለም የሚል ወስደናል። ስለዚህ ከክልላዊ ልዩነቶች ሌላ በብሔር ደረጃ ሊያካትቱ የሚችሉ ነገሮች አሉ የሚል አስተያየት አለን እኛ እንደ ኢህአዴግ። ነገር ግን ይሄ የእውቀት የመጀመሪያውና የመጨረሻ ነው ብለን ደግሞ እናስቀምጥም። ይሄ የድርጅት አመለካከት ነው። ከዛ በላይ ሄዶ የመንግስት ማተም ያረፈበት ነገር አለ። ወደ ሌላ ጥያቄ ልሸጋገር ነው። የጉባኤውን ሂደት በሚመለከት ቀደም ብሎ ዶክተር መኮንን ማስታወስ ነበር ያቋረጡት ወደዛ መመለሰት የስብሰባው አካሄድ በሚመለከት አንዳንድ የሚሰማ ነገር ምን ነው? አሁንም እንደሰማነው በዚህ ማለት ነው ድርጅታዊ አሰራር ነበረበት፣ ያበቃለት ነገር ነበር። ኢህአዴግ ተዘጋጅቶ መጣ፣ ሌሎች ግን ሳይዘጋጁ መጥተዋል። ምን እንደዚህ አይነት እንትኖች ይሰማሉ እና በዚህ ላይ ያላቸው አስተያየት እውነት ኮንፈረንሱ ሲጀመር ኢህአዴግ ደግሞ ቻርተሩ በፊት ሲያቀርብ ያበቃለት ነገር ነበር ተብሎ መወሰድ ያለበት ጉዳይ ነው። እንዴት እናየዋለን? አንዳንዶችን ቀደም ሲል ሞክሬ ነበር። አሁንም ቢሆን ከሁለታችን አንጻር ከፕሮፌሰር አስራትና ከእኔ አንጻር ነው የማየው። ምክንያቱም ሌሎቹ ምን ያህል አስበውበት መጥተው እንደነበረ ወይ ቀድሞ አንዳንድ ዝግጅቶች ተሰጥተዋቸው እንደነበረ አላውቅም። ከመጀመሪያ ግን እኔ ያየሁት ምንድን ነው አጀንዳውን በሚመለከት ለምሳሌ አናውቅም ነበር ምን እንደሚሆን። በዕለቱ እዚያ ገብተን መወያየት እስከምንጀምር ድረስ ሌሎችም ጽሁፎች ተዘጋጅተው የነበሩ በኢህአዴግ ተዘጋጅተው የነበሩ እንደዚሁ በዚሁ መልክ ነው የደረሱን እና አስቀድመን ፕሮፌሰር እና እኔ ለመወያየትም አልቻልንም። ስብሰባውን በሚካሄድበት ጊዜ እኛ የነበረን ሀሳብ ምንድን ነው ጎን ለጎን ቁጭ ብለን ቢያንስ መመካከርና ሀሳብ መስጠት የሚቻል መስሎን ነበር። ያልሆነም አንዳንድ ችግሮች ሊኖሩ ይችሉ ይሆናል። የሆነበት ሌላው ማክሰኞ ዕለት ስብሰባው ሲጀመር አጀንዳውን ተሰጠን። በአጀንዳው ላይ ውይይት ተጀመረ በጉባኤው ሊቀመንበር አማካኝነት እና ይህንን ጉባኤ እናጽድቅ ተብሎ ሀሳብ ከቀረበ በኋላ ችግር መስሎ የታየኝ አንድ ሁኔታ ነበረ። ምክንያቱም በእኔ ግምት ያ አጀንዳ በድምፅ አልጸደቀም እኔ እስካየሁት ድረስ። ግን ወዲያውኑ ቀጥታውኑ ወደ ውይይቱ በቻርተሩ ላይ ውይይት የተገባ ነው ይመስለኝ። በዚህም የተነሳ ይመስለኛል በኋላ አንዳንድ ተሳታፊ ላስታውሶት አንድ ነገር በዛም ተብሎ ነበር የአንዳንድ ተወካዮች አላየነውም ነበር የሚል ሀሳብ መጥቶ ስለዚህ ምን እናድርግ የሚል ቀርቦ ነበር። ኮንፈረንሱን አስተላልፈን ሌላ ጊዜ እናድርገው ወይም አሁን ለማየት ይቻላል ተብሎ አሁን ማየትና መቀጠል እንችላለን የሚል ነገር ተብሎ ነበር። ገባኝ። ሊወሰድ አይችልም። እሱ አንደኛው ቻርተሩን በሚመለከት መሰለኝ ነው ያስታውሳለሁ። ያ ሀሳብ ሲቀር ቻርተሩን በሚመለከት እኔ የደረሰኝ አሁን ከጥቂት ደቂቃ በፊት ነው እና ስላላነበብኩት የማንበቢያ ጊዜ ቢሰጠንና አንበበ ነው ብንመጣ የሚል ሀሳብ ቀርቦ ነበር ከኦሞቲክ ህዝቦች ተወካይ መሰለኝ እና ይሄ ግን በውሳኔ ላይ አልፏል። ምክንያቱም አብዛኛው የለም መወያየት እንችላለን ብሎ ስላለ ውይይቱ ጀመረና ቀጠለ። እኔ ግን ቀደም ሲል የነበረውን ነው አጀንዳው የምንወያይባቸው ጉዳዮች ተብሎ የቀረበው ላይ የዚህ አይነት ውሳኔ የተወሰደበት አልመሰለኝም እስከ መጨረሻ ሳይሆን እና በኋላ አንዳንድ የተነሱ ችግሮች ነበሩ። ለምሳሌ ከፖለቲካ ድርጅት ተወካዮች ከኢዴቅ፣ ኢዲሲ፣ ኤንዶ እንደዚሁ ምናልባት ከሌሎችም የለም እኛም ስለ ቻርተሩም ሆነ በተለይም ስለ መንግስት መዋቅር ወይም ደግሞ ሌሎች ጉዳዮች ላይ አስተሳሰብ ስላለን የእኛስ መቼ ነው የሚቀርበው የሚል ተደጋግሞ አልፎ አልፎ ይነሳ ነበር እና ምናልባት ያ አጀንዳው ላይ መጀመሪያ ሲቀርብ ውይይት ተደርጎ ሰፊ ውይይት ተደርጎ የጸደቀ ቢሆን ኖሮ አጀንዳው ውስጥ ሊገባ ይችል ነበር። የነሱም አልቀረበም ማለት አይደለም። በኋላ ቀርቦ
ያው ጉባኤው እንትን ብሎታል። ግን ሊቀመንበሩ ደጋግመው ያስታውሱ የነበረው ምንድን ነው አንድ አዲስ ሀሳብ ሲመጣ ከዛ ከአጀንዳው ውስጥ የእኛን ሀሳብስ እንዴት እናቅርብ ሲባል የለም ወደ ኋላ እየመለሳችሁት ነው። ምክንያቱም አጀንዳውን አጽድቀን በዛ ላይ ውይይት ጀምረን እየሄድን ነው። ሀሳብ ካላችሁ ጉዳዩ ያ ሀሳብ ያላችሁ ጉዳይ ሲነሳ እዚያ ላይ ልታቀርቡት ትችላላችሁ የሚል እንትን ችግር ታይቶኝ ነበረ። አለበለዚያ ግን ከዚህ በኋላ የተካሄደው ውይይት በተቻለ መጠን እኔ እንዳየሁት እጁን አውጥቶ የተከለከለ ወይም እንዳይናገር የተደረገ ሰው አላየሁም። ምናልባት የድርጅታዊ አሰራር አየሁበት የምለው በእኔ ግምት ነው። ያየሁት ነገር የለም። አንዳንዶቹ እዚያ በተወካይነት የመጡት ቀደም ብለው እነኚህን አጀንዳውንም ሆነ ወይም ቻርተሩን ወይም በኤርትራ ላይ ጉዳይ ላይ የቀረቡት ጽሁፎች ቀደም ብለው ያዩት ይመስላል። ምክንያቱም ብዙ ሊቀመንበሩም ደጋግመው ብለውታል። ይሄ ኢህአዴግ ብቻውን የሰራው ነገር አይደለም፣ ብዙ ተወያይተንበታል ጦርነቱን በሚካሄድበት ጊዜ። ከዛም በኋላ የዚህ አይነቱ ግን እድል ያልነበራቸው ተወካዮች ሊኖሩ ይችላሉ። እንደገና አሁን የምመለከተው ከኛ አንጻር ነው። ምናልባት እኛ መጨረሻው ቀን አካባቢ ስለሆነ የተወከል ነው ከአዘጋጆቹ በኩል አስቀድመው ሊሰጡንና እንድንወያይበት ሊያደርጉ አልቻሉ ይሆናል። ይሄ ታየኝ ከኔ በኩል። ሌሎቹ ምን አይነት አስተያየት እንደነበራቸው አላውቅም። ከስብሰባ በኋላ አላነጋገርኳቸውም። በመሰረቱ እነዚህ ነጥቦች ናቸው በሂደቱ ላነሳው የምፈልገው። አጀንዳ መጀመሪያ ላይ ሲጸድቅ ኢህአዴግ ያቀረበው አጀንዳ አለን። ጄኔራል ነው አጀንዳው። ገና ከመጀመሪያው ጀምሮ የሰላምና የዴሞክራሲ ሽግግር ነው። ይሄ ሁሉም የሚያውቀው ነው። ከዚህ በመነሳት ኢዲዩ የራሱን የሰላምና የዴሞክራሲ ሽግግር ሀሳብ ይዞ መጥቷል። ማነሱ የኢትዮጵያ ዴሞክራሲያዊ ቅንጅት የሚባለውን ቡድን እንደዚሁ ይዞ መጥቷል እና የራሳቸውን የቤት ስራ የሰሩ ሰዎች አሉ። በእኛ በኩልም እንግዲህ የነበረን ጊዜ 1 ወር ነው። በዚህ ወር ውስጥ የተዘጋጀንበት ጉዳይ አይደለም። ይሄ በ1 ወር ውስጥ እንትና አድርገናል ብሎ ማለት አይቻልም። የሽግግር ፕሮግራም አለን የነበረ የቆየበት የሽግግር ፕሮግራም። ይህን ፓብሊክሊ ወይም በይፋ ስንሰራበት የቆየንበት ዶክሜንት ነው ያለ ዶክሜንት ነው። አዲስ አበባ ከገባን በኋላ እንሳተፋለን ብለው በድርጅት መልክ ለሚመጡ ኃይሎች የኛ ሀሳብ ይሄ ነው፣ እንደዚህ ቢቀርብ ይሻላል የሚል ብለን እናስቀምጥላቸዋለን። አንዳንዶቹ ይሄ እንደዚህ ቢሻሻል ይሻላል የሚል ሀሳብ ያመጣሉ። ጠቃሚ መስሎ ከታየን እንቀበላለን። ጠቃሚ መስሎ ካልታየን ሀሳባቸውን በኮንፈረንስ ታቀርባላችሁ፣ እኛ ራሳችን ሀሳብ እንቀርባለን ብለን እንሄዳለን እና ይሄ ሎቢንግ የሚሉት ይመስለኛል ፈረንጆቹ እንጂ ድርጅታዊ አሰራር አይመስልም። የተለመደ አሰራር ነው። አንድ ፕሮፖዛል ካለው የአሜሪካ ኮንግረስማን አስቀድሞ ያንን ሀሳብ ያጣራዋል፣ ያጠናዋል። ኤክስፐርቶች ምን ያደርጋል? ከዛ በኋላ እየዞረ ለኮንነንትን ከመቅረቡ በፊት እየዞረ ይህን ሀሳብ እንዴት ታይታላችሁ፣ ማሻሻያ ነገር ሊቀርብ ይችላል ብሎ የተቻለውን ያህል ድጋፍ ይዞ ለኮንፈረንስ መምጣት ይፈልጋል፣ ለሀሳቡ ማሻሻያም ካለ እና አስቀድሞ ሲዘጋጅ የግድ ሁሉም ነው ይቀበለዋል ማለት አይደለም። ተቃዋሚዎች ይኖራሉ። ተቃዋሚዎቹን በዛ በስብሰባው ይጋፈጣቸዋል ማለት ነው። አሁን በእኔ እምነት ድርጅታዊ አሰራር መስሎ የሚታየኝ ተቃዋሚ እንዳይኖር ወይም እንደማይኖር አድርጎ ቤቱን ራሱን ማደራጀት አስቀድሞ ማስተካከል ወይም ደግሞ ሌላ ሀሳብ እንዳይመጣ ማፈን ይመስለኛል ድርጅታዊ አሰራር የሚባለው እና እንደታየው ግን አንደኛ በአጀንዳ ደረጃ አጀንዳውን ለቤቱ ቀርቦ ኢህአዴግ ያስቀመጠው አጀንዳ ምናልባት የዩኒቨርሲቲዎቹ ቀደም ብለው አላያቸውት ሊሆን ይችላል። አብዛኛዎቹ አይተውታል። አንዳንዶቹም ማሻሻያ አስቀምጠው እንትን አድርገዋል። እኛም የተቀበልነው ያልተቀበልነውን ደግሞ የራሳችን ይዘን ገባን። የራሳቸውን ይዘው ገቡ። በዛው ተከራከርንበት። በተለይ የኤርትራው ኢቨን ለእናንተም ለዩኒቨርሲቲዎችም ቢሆን ከ2 ቀን ነው ከእንደዛ በፊት ነው የተሰጣችሁ እና ለማሰብም ለመነጋገርም ጊዜ ነበረ። ከዛም በላይ ደግሞ አጀንዳው የሰላምና የዴሞክራሲ ሽግግር በሚል ነው የተነሳ እና ከሰላምና ከዴሞክራሲ ሽግግር ውጪ የተነሳ አጀንዳ አልነበረም። በዛ ክልል ዴሞክራሲ ሲባል ደግሞ የግለሰቦች የህዝቦች መብት ወዘተ ተዘርዝረዋል። ነገር ግን በአጠቃላይ መልኩ የሰላምና ዴሞክራሲ ተብሎ ከውጭ ሀገር የመጡቱ የራሳቸውን ሀሳብ ይዘው መጥተዋል። ምን ያህል ተዘጋጅተውበታል ሌላ ጉዳይ ነው። ነገር ግን የሆነ የተወሰነ ዝግጅትን ቢሆን አድርገው መጥተዋል። ለምሳሌ ቅንጅቶች ማነው ይሄ ኢትዮጵያ ኢዳቅ የሚባለውና ኢዲዩ። ሌላው
ማሻሻያ ሀሳብ ካለ በእያንዳንዱ ርዕስ ሊገባ ይችላል የሚል ይቀርብ ነበር በተደጋጋሚ። በዲሞክራሲ መብቶች፣ የግለሰብ መብቶች ላይ ማሻሻያ ካለ በዛ ላይ ይቀርብ ነበር። ማሻሻያዎችም እየቀረቡ ነበር። በህዝብ መብቶች ማኳያ እንደዚሁ ማሻሻያዎች ይቀርቡ ነበር። ለምሳሌ ይሄ ነጻ ፍርድ ተርጓሚ አካል ይኖሩ አይኖሩ ዘተ እነኚህ ነገሮች በእያንዳንዱ አጀንዳ ሀሳቦች ይቀርቡ ነበር። ሌላ ጠቅላላ አዲስ ቅምር እናስቀምጣለን የሚሉ ካሉ ማስቀመጥ ትችላላችሁ ተብሏል። ለምሳሌ ኢደቅ የመንግስት አወቃቀርን በሚመለከት ሌላ የኮሚቴዎች አይነት እንትና መጣ። ቤቱ አልተቀበለውም። እኛም አልደገፍ ነው፣ ሌላውም አልደገፈውም። የኢዲዩም እንደዚሁ በቂ ዝግጅት ሳይደረግበት መጣ፣ እንትን አልተባለም። ነገር ግን ሌላ አጀንዳ እንዳይቀርብ አልተከለከለም። በቀረበው አጀንዳም በእያንዳንዱ ነጥብ ላይ ሀሳብ መስጠት አልተከለከለም። ተሳታፊ የሆኑ ኃይሎች ወይም ድርጅቶች በሙሉ የኢህአዴግ ደጋፊዎች ናቸው የሚባል አይደለም። አብዛኛዎቹ በአንድ ወቅት በኢህአዴግ ላይ ከፍተኛ ጥላቻ የነበራቸው ናቸው። አብዛኛዎቹ ኢዲዩ፣ ኢንዶ፣ ኢዴቅ፣ ሌሎችም ከብሔር ንቅናቄዎችም ቢሆን እንደዚሁ ጥላቻ የነበራቸው ናቸው። ስለዚህ የራሱን ሰዎች ብቻ አስታካረገው እንዳይባል ተቃዋሚ የነበሩ እስከ አንድ ወር በፊት ድረስ በጣም መጥፎ ነገሮች ላይ ኢህአዴግ ይጽፉ የነበሩ ኃይሎች በብዛት ነበሩበት ኮንፈረንሱ ላይ። ከመጻፍም አልፈው አንዳንዶቹ ኢቭን ጦርነትም ሲያካሂዱ የነበሩ ናቸው። ስለዚህ መታየት ያለበት የሚመስለኝ አንደኛ ኢህአዴግ ተዘጋጅቶ መጥቷል ወይስ አልመጣም አይደለም። ተዘጋጅቶ መጥቷል። በድብቅም የተሰራ ነገር አይደለም። በይፋ ገና ጉባኤው ከመጀመሩ በፊት ለጋዜጠኞች በተሰጠ መግለጫም በመክፈቻ ንግግሩም በይፋ የተነገረ ነገር ነው። ይሄ በዲሞክራሲ ማሰራር የት ቦታ ያለ ነገር ነው። ሀሳብህን ለማስተዋወቅ ውሳኔ የሚሰጡት አካላት የሀሳብ ምንነት ተረድተው እንዲቀበሉት ለማድረግ እንዲያውም በሌሎች አካባቢዎች እስከ አንዳንድ ማሻሻያዎች እነሱን ለማግባባት የሚያስችል አንዳንድ ማሻሻያ አድርጎ እስከ ማቅረብ ድረስ ይሄዳል አስቀድሞ። ስለዚህ ይሄ ኖርማል የተለመደ የዲሞክራሲ አሰራር እንጂ ድርጅታዊ አሰራር መስሎ አይታየንም በእኛ በኩል ኮንፈረንሱ ላይ የነበረው ሁኔታ። በዚህ ላይ ሁለት ጥያቄዎች ለማንሳት እፈልጋለሁ። አንደኛ አጀንዳዎቹ ቀደም ብለው አለመሰጠታቸው ማለት ነው። በተለይ በዩኒቨርሲቲ አካባቢ ለምሳሌ ስናይ እንደዚህ አይነት ጉድለቶች በመኖራቸው እንደዚህ አይነት ጉድለቶች ነበሩ። ሆኖም ኮንፈረንሱ በተወሰነው ቀን መካሄዱ ትክክል ነው የምንለው ያለ ነው ወይስ እንደዚህ አይነት ጉድለቶች ስለነበሩ እስክንወያይበት ሌላ ነገር እስኪደረግ ድረስ ኮንፈረንሱ መቆየት ነበረበት ነው የምንለው ያለ ነው? አንደኛ ይሄኛው ነው። ሁለተኛ ሁሉም እዛ የነበሩ ተወካዮች ረቂቁን ለማየት አጀንዳውን ለማየት ለመወያየት ምናልባት እድል ያላገኙ ይሆናል። ይሄኛውን ግምት ውስጥ በማስገባት ግን በአጀንዳው የነበሩት እኔ እንደሚመስለኝ የዲሞክራሲ ጥያቄ፣ የብሔሮች መብት ጉዳይ፣ የኤርትራ ጥያቄ እንደዚህ የመሳሰሉ ነበር። አጀንዳው ለእኛ አዲስ ነበር ጉዳዩ ነው የምንለው ያለ ነው። እንደሚመስለኝ እንደት ነው የማያታለው የዲሞክራሲ ጉዳይ፣ የብሔረሰቦች ጉዳይ፣ የኤርትራ ጉዳይ ለ30 ዓመት የነበረ ነገር ነው። በተለይ በሙሃና አካባቢ ብዙ ዳይጀስት ሲደረግ የነበረ ነው ማለት ነው። ትክክል ይሁን አይሁን ብዙ የተደረገበት ነው። ጉዳዩ አዲስ ሆነብን ነው የምንለው ያለ ነው ወይስ በቴክኒካሊ በሆነ ነገር ነው የምንወያየው ያለ ነው? ኢት ዋዝ ሰርፕራይዝ ነው የምንለው ያለ ነው። ነጥቦቹ የቀረቡት ሳናስብበት ምን አቋም እንደምንወስድ ሳናውቀው አዲስ ኢሹ ሳንዘጋጅበት መጣን ነው የምንለው ያለ ነው። ትንሽ ቴክኒካል ጉዳይ ላይ ነው የምናወራ ያለው። የስልጣን ጉዳይ እኮ ነው። እኔ እንደገባኝ የስልጣን ጉዳይ ነው። ስልጣን አለ ነው ከተወከልንበት ቦታ መኮንን ያለው ለእኔ እንደገባኝ ከዩኒቨርሲቲ ተወክሎ የሄደው ሰው በአንዳንድ ጉዳዮች ላይ ድምፅ ለመስጠት በዚህ ወይም በዛ ድምፅ ለመስጠት ስልጣን ተሰጥቶታል ወይ? ከዛ ከመረጡት ሰዎች ስልጣን ተሰጥቶታል ወይ? ይህንን ጉዳይ ከእነሱ ጋር አልተወያየበትም። ስላልተወያየበት እነዛ የመረጡት ሰዎች የለም ይሄ ጉዳይ የተነሳ እንደሆነ በዚህ በኩል ነው የኛ አቋም ወይም ደግሞ ይሄ ነው የኛ አቋም ብለው አልገለጹለትም ነው። አዎ ገባኝ። እሱ
ለምሳሌ እንደዚህ አይነት ጉድለቶች አሉ ብንልም ማለት ነው እንደዚህ አይነት ጉድለቶች ነበሩ። ሆኖም ግን በተወሰነው ቀን ኮንፈረንሱ መካሄዱ ግን ቅቡል እናደርገዋለን ነው ምን ያለ ነው። ይሄኛው ነገር በሙሉ እስኪጠራ ድረስ ኮንፈረንሱ መተላለፍ ነበረበት ሌላ ጊዜ ነው የምንለው። እቺኛው አንድ ጥያቄ ናት። ሁለተኛው ጥያቄ ደግሞ ወደ ውይይት እንገባ ነው ያገኘነው፣ በጠዋት ነው ያገኘነው፣ ማታ ነው ያገኘነው የሚባል ነገር አለ። ይሄ ለማየት ችግር እንደሚፈጥር ግልጽ ነው መሰለኝ። ግን ይዘቱ ማለት ነው የዲሞክራሲ ጥያቄ፣ የኤርትራ ጥያቄ፣ የዚህ ጥያቄ ከአሁን በፊት ብዙ ያየነው ብዙ የተወያየንበትም እና አቋም የወሰድንበት ጉዳይ ስለሆነ በአጭር ጊዜም ቢሆን አይተን ስለ ጉዳዩ ለመወያየት ሀሳብ ለመስጠትና አቋም ለመወሰድ በተጨባጭ አስቸጋሪ ነበር ወይ ነው ያለው እና ፕሮፌሰር መስፍን ያነሱትም በዛ ተጠቃሎ ሊመለስ ይችላል ማለት ነው። እኛውን ትንሽ ግልጽ ብናደርገው መጀመሪያ በቀኑ ላይ እኔ አለመዘግየቱ በጣም ነው ደስ ያለኝ እና ትዝ ይለኛል ለንደን የተገናኘን ጊዜ ለምሳሌ ሄኖክ ክፍሌ አንድ አብሮን የነበረ ሰው አደራችሁን እንዳይቆይ እንዳይዘገይ ያቀን እንዳይተላለፍ ብሎ ነበርና ትክክል አስተያየት ይመስለኛል። ምክንያቱም ብዙ ጥርጣሬ ይፈጠር ነበር እና ደግሞ ሌላ አይነት ክርክር ሊኖር ይችላል ነው በሌላ መልክ። ምክንያቱም ኢንካምበንሲ ወይም ስልጣን የመያዝ እንትን ጥያቄ አለ አይደለም። ምክንያቱም ኢህአዴግ የመንግስትን ኃይሎች ይዟል እና ይህንን ኃይል ይዞ ቢሰነብት ኮንፈረንሱ በሚካሄድበት ጊዜ ሌላ አይነት ክርክር ሊነሳ ይችላል። አሁንማ ሁሉም ነገር በእጃቸው አድርገው እኛን ተናገሩ የሚሉን የሚል ልዩ ክርክር ሊነሳ ይችላል። ሰው እኔ የቀኑ ላይ ቶሎ መደረጉ በጣም መልካም ይመስለኛል። እንግዲህ ስለ ዝግጅቱ ኢህአዴግ ሰነፍ ቢል ጥሩ ነበር ማለት ምንም የሚያዋጣ ነገር አይመስለኝም። ሌሎቹ ቢጠነክሩ ጥሩ ነው። ነገር ግን አንተ እንዳልከው ደግሞ ነው ሊጠነክሩ የሚችሉት ፈተና እንደዚህ አይነት ነገር አይደለም። እንደው ቶሎ ቶሎ አጣድፈው ሊሰርቱ የሚችሉት ነገር አይደለም። በትግሉ በመቆየት ነው እንግዲህ አንድ ሰው ለእንደዚህ አይነት ነገር የሚያደርገው ተሳትፎ መልካም መሆኑ ደከም ያለ መሆኑ ከሩቅ ሙከራ የሚመጣ ነገር ነው። ስለዚህ 5 ቀን 10 ቀን እንደዚህ ብዙ ልዩነት ላያመጣ ይችላል። ምናልባት ልዩነት ቢያመጣ እንግዲህ ጊዜያዊ ችግሮች አሉ ሁሉንም ሰው የሚያጋጥሙ የወከሉትም ሰው የማናገር አይነት ነገር አሁን ጋሽ መስፍን የጠቀሰው እንደዚህ አይነት ጥያቄዎች ሊነሱ ይችላሉ። ግን እነዚህን ምንም ጊዜ ሊነሱ የሚችሉ ጥያቄዎች ይመስሉኛል። ሰው በዛ በኩል እኔ ምንም እንትን የለኝም። ሌላ ለማለት እንፈልገው እና ብዙ ሰው ይሄ ያለው ነገር ነው። እኔ ሁሉም ሰው ሀሳቡን ለመግለጽ እድል ተሰጥቶት ነበር በደንብ እና ኢህአዴግም አዲስ አበባ እንደገባ በገባው ቃል መሰረት በአንድ ወር ውስጥ ስብሰባ ወይም ለንደኑ ንግግር ላይ በአንድ ወር ውስጥ ይሄ ጉባኤ ይካሄዳል ብሎ ቃል ገብቶ ስለነበረ ህዝቡም ደግሞ ይሄ የዲስኦነስቲ የፖለቲካል ዲስኦነስቲ ስለነበረ ያቺ ወሯ እንዳታልፍ ይጠባበቅ ነበር እና በዚህ ረገድ በኢህአዴግ በኩል የነበረው መጨነቅ ይታየኛል ሊኖር እንደሚችል በዛች በወቅቷ በገባበት ቃል በገባበት ቀን ጉባኤውን መጥራት አስፈላጊ እንደሆነ ህዝቡ ስለ ኢህአዴግም ያለውን አስተሳሰብ እዚህ ላይ ከመጀመሪያው ሊገምት ስለሚችል ያ ይታየኛል እና በእለቱ መካሄዱን በጣም ትልቅ ነገር አድርጌ ነው የማየው። ምንም እንኳ የጊዜ እጥረትና ብዙ ችግሮችን ቢፈጥር መደረጉ በጣም ጥሩ ነው። ነገር ግን በዛችን በወርም ውስጥ ቢሆን ምናልባት ሊሳተፉ የሚችሉት ሰዎች ወይም ድርጅቶች አስቀድመው እንዳልከው አጀንዳውን አይተውት ምን ብለው ተወያይተውበት ከሆነ ችግር የለኝም። ለዩኒቨርሲቲ ለምን አልተሰጠም አስቀድሞ አይደለም። እንዲያውም ቅድም እንዳልኩት ዩኒቨርሲቲ አንድ የፖለቲካ ድርጅት አይደለም፣ አንድ መስሪያ ቤት ነው። የተለያዩ አይነት በአንድ ቤተሰብ እንኳ የተለያየ አይነት አስተሳሰብ አለ እና ያ ዩኒቨርሲቲ ወይም የከፍተኛ ትምህርት መምህራን አንድ አቋም ይዘው ይመጣሉ ብሎ መጠበቁም ልክ አልነበር። እንዲያውም ከሁለታችን መካከል በአስተሳሰብ የተለያየንበት ብዙ ጊዜ አለ ከእሳቸው ጋር። ግን እሳቸው ስለነበሩ የሚያቀርቡት በዚያ ስም እሳቸውም ደጋግመው ተናግረውታል
እኔ የግሌን ነው የማቀርበው የግሌን አስተሳሰብ ብለው እና ጉዳዩ የቀረቡት ጉዳዮች አዲስ ነገር ሆነው አይደለም። ቡናም እየጠጣን የትም ቦታ ስንወያይባቸው ስናብላላቸው የነበሩ ጉዳዮች ናቸው እና አንዳንዶቻችን አቋም ወስደንባቸዋል። ነገር ግን የኔ አቋም ሌላውን ያወክሎ መርጦ የላከኝን አስተሳሰብ ያንጸባርቃል ወይ የሚለው ነው የእኛን የቸገረን የነበር እንጂ ሳናስብበት ቀርተን አይደለም። በጉዳዮቹ ላይ የኤርትራ ጉዳይ፣ የብሔረሰቦች ጉዳይ ከትምህርት ቤት ጀምረን ስንነታረክበት አንዳንዶቻችን ድሮ ሌላ አቋም የነበረን በኋላ ግን በዚህ ስቃይ ውስጥ ካለፍነው በኋላ የለም በሌላ መልክ መፈታት አለበት እስከሚል ድረስ የደረስንባቸው ጉዳዮች ናቸው እና አዲስ አልነበሩም ነገሩ። ችግሩ የላከንን ወክለን ነው ወይ የእሱ አስተሳሰብ ነው ብለን ነው ወይ ድምጽ የምንሰጠው ነው እና በእኔ ግምት ምናልባት እኛ ከዩኒቨርሲቲ አካባቢ የመጣ ነው ድምጽ መስጠቱ ቢቀርብንና ዝም ብለን በተሳታፊነት ሀሳብ በመስጠት ደረጃ ላይ ብቻ ቢወሰን ጥሩ ይሆን ነበር የሚል ነው በኋላ ያደረብኝ። ነገር ግን ያው እንደተካሄደ ተካሄደ። እኔ ትልቁ ነገር የሚመስለኝ እንዳያስነሳው ነው ከአምስት ቀን በፊት ከ10 ቀን በፊት አጀንዳው ቢሰጥም ምን አይነት ለውጥ ያመጣል? ለምሳሌ ዩኒቨርሲቲ መሰጥና ማለት ጉዳይ ነው። ትልቁ እኛም የቀረመን ነገር ቢኖር ተዘጋጅተው ለብዙ ዓመታት ስለ እስልምና ዲሞክራሲያዊ ሽግግር በተለይ በስደተኛ አካባቢ በጣም በከፍተኛ ደረጃ ክርክር ሲደረግበትና ጥናት ሲካሄድበት የነበረ ጉዳይ ነው እና ቢያንስ ከውጭ የመጡት በሚገባ ተዘጋጅተውበታል የሚል እምነት ነበረ። ነገር ግን ዝግጅቱን እንደተጠቀመው አላገኘንም። ይሄ ኮንፈረንሱ ይበልጥ ህይወት ያለው ኮንፈረንስ እንዳይሆን ከማድረግ አኳያ ራሱ አስተዋጽኦ ነበረው። እንደዚህ ሆኖ ይቀጥላል የሚል እምነት የለንም። ካውንስሉ እና ኮንፈረንሱ ብዙም ልዩነት የላቸውም እንደምታውቁት ማለት በምክር ቤቱ አባላት ነው የተመረጡት እና ጎደል ኮንፈረንስ ውስጥ ተሳታፊ የነበሩት ናቸው እና ይሄ መጀመሪያው እንጂ መጨረሻ ባለመሆኑ በሚቀጥሉት ይበልጥ ተዘጋጅተው በእያንዳንዱ ጥያቄ እና ይበልጥ አነታራኪ የሆኑ ጥያቄዎችም ወደፊት ሊያጋጥሙን ይችላሉ። እዛ ላይ ህይወት ያለው ክርክርና ውይይት ሊመጣ እንደሚችል ነው እኛ የምንገምተው ተስፋ የምናደርገው። በተረፈ ትልቁ ችግር የዝግጅቱ ነው ይመስለኝ። ዩኒቨርሲቲም ቢሆን አንደኛ በአሰራር ደረጃ ድምጽ ያለመስጠት መብት የቤቱ እየተጠበቀ ነው የነበረው። አብስቴን ማድረግ ይቻላል፣ ድምጽ ላለመስጠት ይቻላል። ይህንን መብት ተጠቅመውበታል ፕሮፌሰር። ሌላው ይሄ አመለካከት የዩኒቨርሲቲ በሙሉ ላይሆን ይችላል። እኔ ግን በግሌ አስተያየት እንደዚህ ነው ብለው ገልጸው ከዛ በኋላ ድምጽ አሰጣጥ ላይ እንግዲህ ዩኒቨርሲቲ ተወካይ በመሆኔ ሁሉንም ልገልጽ ስለማልችል ድምጽ አልሰጥም። ነገር ግን የግሌ አመለካከት ይሄ ነው ብለው ማለት የሚያስቸግር ነገር የነበረ አይመስለኝም። ለነገሩ አስተያየት ከመስጠት አልተቆጠውም። ነገር ግን እስከ መጨረሻው የገፉበት ሁኔታ አልነበረም እና ስልጣኑ ውክልናው የሚለው ነገር በእርግጥ ጥያቄው ሊነሳ ይችላል፣ ግን በጣም አስቸጋሪ ነው። በእያንዳንዱ ጥያቄ ተወካዩ ታስሮ ነው ወይ የሚሄደው? ጀነራል እንትን ይኖረዋል፣ ጀነራል አጠቃላይ የሆነ ውክልና ይኖረዋል። ከዛ ቀጥሎ ያለው ነገር እንግዲህ ራሱ የሚገምተውና የሰው አመለካከት በዚህ ጉዳይ ላይ ምን ይሆናል ብሎ የሚያስበውን እና የራሱንም እያስተሳሰረ መግለጽ ነው እንጂ ለእያንዳንዷ ጥያቄ እንትን መልስ ከእንትን ማምጣት በጣም አስቸጋሪ ነው የሚሆነው። ይሄ አንድ ጉዳይ ነው። ምናልባት የዩኒቨርሲቲ ትንሽ ለየት ያለ የሚያደርገው እንደ ፖለቲካ ድርጅት ተደራጅተው በሁሉም ጥያቄዎች ላይ የራሱ አቋም ይዘው ያለ መምጣቱ ይሄ አንዱ ልዩ ነገር ሊሆን የሚችል ይመስለኛል። ወደ ሌላ ጥያቄ እንሸጋገር። በዚህ ጉባኤ ወይም ኮንፈረንስ ሰብአዊ መብቶችን በሚመለከት በተባበሩት መንግስታት ሰብአዊ መብቶችን የሚያስከብሩ ቻርተሮች እንዳለ ቁቡል ተደርገው ታልፈዋል ማለት ነው። በዚህም እንደሚከበሩ የተረጋገጡ እንደሆነ ይሄኛውን ውሳኔ እንዴት እናየዋለን? እንደ አንድ ድል ወይም እንደ አንድ አቺቭመንት የምናየው ጉዳይ ነው ወይ? በዚህ ላይ ያለን አስተያየት አሁን ኮንፈረንሱ ሲያጠቃልል በከፍተኛ ድል ተጠናቋል ብሎ ነው ያለፈው። እነዚህም እንደ አቺቭመንት ነው እንትን ያስቀመጣቸው። የኛ አመለካከት
ከኮንፈረንሱ አጠቃላይ መንፈስ ጋር እንዴት ይሄዳል? እኔ ትልቅ ነገር አድርጌ ነው ገምተው። በጣም ትልቅ እርምጃ ነው። ከውሳኔ ውስጥ እንደውም ከመዘርዘር ይልቅ ተብሎ የተባበሩት መንግስታት የወሰናቸው ስምምነቶች፣ ውሎች በሙሉ ተቀብለን እንለፈው ሲባል እዛ ውስጥ ያሉትን ሰብአዊ መብቶች በሙሉ በኢትዮጵያ ውስጥ ይበጡ ማድረግ የብዙዎቻችን ህልም ነው ነበረ። ምናልባት ከተደረጉት ሌሎች ሁሉ ከተላለፉት ሌሎች ሁሉ ውሳኔዎች ይበልጥ ለኔ ይሄ የሰብአዊ መብቱ ጉዳይ ትልቅ እርምጃ ለኢትዮጵያ ህዝብ ይሆናል ብዬ የምገምተው። እንግዲህ ይህንን ስራ ላይ ሲውል በተግባር ላይ ሲውል ማየቱ ገና የሚናፍቀን ነገር ነው። አሁን የማየው በጭራሽ ያንን የሚያስተማምን ነገር ምንም አላየም። አካባቢዬ፣ በሰፈሬ፣ በከተማው በሙሉ የምሰማው ፈጽሞ ይህንን እነዚህን መብቶች፣ ሰብአዊ መብቶች የሚጠብቅ ነገር የሚመስል እንኳን አላይ። ወደ 60 አንዳንድ ቦታ ላይ ሲኖር 68 67 ግድም ላይ በተለይ በሰው መታሰር በኩል በመጠቆም ዝም ብሎ ሰው እየታሰረ መሄድ በእለት አዲስ ሰው ሰማለሁ እና ገና መቀበሉ ራሱ ይህንን ነገር እንደ ትልቅ እርምጃ ለኢትዮጵያ ሕዝብ በሙሉ አድርጌ ስመለከተው ይህንን ደግሞ በተግባር በስራ ላይ ያዋልን ዕለት አንድ ስለት ልሳል ነበር ይቅርብኝ እና ያዋልን ዕለት በእውነት ይቺ ሀገር ምናልባት የታሪካዊ ትልቅነቷን ለአፍሪካ አህጉር አንድ አይነት ፈር የምታሳይ ታሪኳም ከዚህ በፊት እንደነበረችው ምናልባትም አንዳንዶች ሌሎች ሀገሮችም አውሮፓም አሜሪካም ያሉ ሀገሮች ያላቸውን እምነት በእኛ ላይ የምናጸድቅበትና በራሳችንም የወደፊት ተስፋ የምንተማመንበት ይሆናል ብዬ ነው ማለት። ግን እንዳልኩት አሁን እስር ቤት ያለው በሆለታ፣ ሰንዳፋ፣ አዲስ አበባ በያለበት እስር ቤት ሆኗል በሙሉ ቪላዎች በሙሉ እና ይሄንን ስመለከተው በየቤቱ ያለው ለቅሶ ሮሮ ስመለከተው በጣም ብዙ ይቀረናል ነው። በጣም ብዙ ይቀረናል። እኔ ከዚህ በፊት ተናግሬያለሁኝ። ይቅር ለእግዚአብሔር ብለን እንተውና ወደፊት ብቻ እንመልከት፣ ያን ያለፈው እንተው ብዬ ነበር። እነዛም ሰዎች አልተቀበሉትም፣ እናንተም አልተቀበላችሁትም። አሁን እዚህ ደርሰናል። እዚህ ከደረስን በኋላ ወደፊት መራመድ አለብን። ወንጀለኞች መያዝ አለባቸው። ይህ ምንም አያጠራጥርም። አሁን እዚህ ከተደረሰ በኋላ ወንጀል የሰሩ ሰዎች እየተጣሩ በወንጀላቸው መያዝ አለባቸው። ነገር ግን ይሄ እዚህ ቤት ያለው ሰው ሁሉ አንድ ላይ ተይዞ ከዛ በኋላ እየተጣራ ንጹህ ይለቀቃል ማለት ይሄ ሰብአዊ መብቶችን ሙሉ በሙሉ የሚጻረር ነው። እየተጣራ ወንጀለኛውን ማስገባት ነው እንጂ ሁሉንም አግበስብሰው ከያዙ በኋላ ከዛ እያጣሩ ንጹሁን እናውጣ ማለት ትክክል አይደለም። እኔ የምኖርበት ህንጻ ብቻ ስመለስ 11 ሰዎች ነን ያለ ነው። ከ11ዱ 3ቱ ታስረዋል።
ወደ 30 በመቶ ማለት ነው። ግን በእውነት ይሆናል እና እነዚህ ሰዎች ከአንዱ ተለቀቀ። 16 ነው 17 ቀን ታስሮ ቤተሰቡ ልጆቹ እስካቸውን ከበሏል። ምንም የለበትም። አንዱ ሰው ስለጠቆመ ብቻ አንድ ተንኮለኛ ስለጠቆመበት ብቻ ታስሮ መጣ እና ይሄ እንደዚህ አይነቱ ነገር በእውነቱ ቢጣራ ወይም ደግሞ ሌላ አይነት እስር ቢተካ፣ ለምሳሌ ቤትህ ተቀመጥ፣ ከቤትህ አትውጣ፣ በቀን ቀበሌ እየሄድክ ፈርም የሚባሉ ሰዎች በእንደዚህ አይነት መንገድ ቤተሰቡም ሳይጎዳ ነው። እርግጥ ደንበኛ ደግሞ ወንጀል ሰርተዋል፣ ኃይለኛ ጥርጣሬም ወንጀል ለመስራታቸው ኃይለኛ ጥርጣሬ ያለባቸውን ሰዎች እነሱን መያዝ ሚሻል ይመስለኛል። ግን በመሰረቱ ለእኔ ከፖለቲካው መብት የበለጠ የማደርገው የሰብአዊ መብቱ። ስለምን የፖለቲካ መብቱ የሰብአዊ መብቱ ካለ የሰብአዊ መብቱ ከተረጋገጠ ያን ጊዜ ብቻ ነው ሰው ልበ ሙሉ የሚሆነው ወደ ፖለቲካ መብት ጥያቄ የሚገባው። በህግ የሚተማመን ሲሆን፣ የማይፈራ ሲሆን፣ ይሄ ይደርስብኛል፣ ይሄ መብቴ ነው ሲል እና ከዛ በኋላ የፖለቲካውን ጥያቄ የፖለቲካውን መብቱን ሊጠይቅ ይችላል እና ይሄ ለእኔ በእውነቱ አንድ ሁለቱ እዚህ የተባበሩት መንግስታት ስምምነቶች ውስጥ የኢትዮጵያ መንግስቶች እስካሁን ድረስ አጽድቀዋቸው እንኳን የማያውቁ ናቸው። አሁን እንግዲህ ይሄ ጊዜያዊ መንግስት ይህንን ከተቀበለ በተባበሩት መንግስታት ሄዶ እነዚህን መጽደቅ የሚገባቸውን ኮንቬንሽንስ ካጸደቀ የኢትዮጵያ ሕዝብ አዲስ ደረጃ ላይ ተሸጋገረ ብዬ ነው። ትልቅ እርምጃ ነው። በተለይ ፈረንጆች መብት ለእኛ እንደው ገና የማያስፈልግ ነገር በመጠኑ እንደው ካለ ከኑሯቸው ደረጃ ጋር አያያዝም እንዲህ የሚል አስተያየት አላቸው እና የአፍሪካ ሀገር አሁን እንደተባለው ምንም ብንዳይ ምንም ይሄ በዘመናዊ ስልጣኔ ባንልቅ ይሄ ከመብት ጋር ምንም የሚያያይዘው ነገር የለም። መብት ስለ ሰብአዊነት ነው። በሰብአዊነት ነገር የሚጎልን ነገር የለም እና ለዚህ እንቆማለን ማለታችን ትልቅ ነገር ይመስለኛል እና ይሄ አዲሱ የኢትዮጵያ ብሔራዊ ስሜት አንዱ መሰረቱ እንደሚሆን ተስፋ አለኝ እና ደግሞ ቅድም እንደተባለው ዋስትናው እንዲረጋገጥ እና ሰውም የራሴ መብት ነው ብሎ እንዲቀበለው ብዙ ጥረት ያስፈልጋል። እንደሚደረግም ተስፋ አለኝ። አንዳንድ ጥያቄዎች ግን ማንሳት እፈልጋለሁ። ነገሩ በጣም ከባድ ነገር ስለሚመስለኝ እና ወደ ጉባኤው ለመመለስ ጉባኤው ላይ በዚህ ነገር ትልቅ ስምምነት ነበር። ቅድም መለስ እንዳለው ይሄ ያሳያል ይህን ሁሉ በብሔር በሃይማኖት የነበረን ጭቆና አልፈን በዚህ ላይ በአንድ ላይ ቆመናል መባሉ ትልቅ ነገር ይመስለኛል። እሱ ልክ ነው። ግን በጉባኤው ላይ ትችቱ እንደመሰለኝ አንዳንድ ጊዜ አስፈላጊ ባልሆነ ነገር ላይ በጣም አተኩሮ ነበር። በዚህ ጥያቄ ላይ ነበረው ትችት። በሌላ በኩል ደግሞ ሊነሱ የሚገባቸውን ጥያቄዎች ላይ አላተኮረም እና አንዳንዶቹ መናገር እፈልጋለሁ። ለመጀመሪያው ምሳሌ የሚመስለኝ ትዝ ይላችኋል፣ ብዙ ትችትና ክርክር ነበረ ስለ ኢኮኖሚክ መብት። እንዲህ የሚባል መብት አለ ወይ? ከፖሊሲ ተነጥሎ መታየት ይቻላል ወይ? አንዳንዶች አሉ አልዘረዘሯቸውም። ቅድም እንደተባለው እንግዲህ የዝግጅት እንዲህ አይነት ችግር ሊሆን ይችላል። ነገር ግን እኔ እንደገባኝ ሁሉም ሰው የተስማማው በሰብአዊ መብት ረገድ የተባበሩት መንግስታትን ሰነድ ተቀብለናል ተብሏል። እዚህ ሰነድ ላይ እንደሚታወቀው ኢኮኖሚክ መብቶች ይታወቃሉ። ለምሳሌ አንዱ አንቀጽ የግል
ንብረት መብት አለው እያንዳንዱ ሰው ይላል። ይሄ እንግዲህ እኔ እንደሚገባኝ የኢኮኖሚክ መብት ነው። እኔም በዛም ግድ የለኝ ስለ ኢኮኖሚክ መብት፣ ግን ለብዙ ሰው ይሄ ነገር በጣም አንገብጋቢ ነው። አንዳንድ ጓደኞቼ በየሰፈሩ ሲሄዱ ስለዚህ ጥያቄ እንዴት ነው ያለፋችሁት ይላሉ። እና አለመታለፉ መገለጽ ነበረበት። አልታለፈም። የተባበሩት መንግስታትን የመብት እንትን ስንቀበል፣ ሰነድ ስንቀበል ይሄንንም ተቀብለናል። እና ይሄ ደግሞ ይሄንን መቀበል ደግሞ ምንም የፖሊሲ ኮሽንን እንትን በዚህ መንገድ ሆነ በዛ መንገድ ጥያቄውን አይወስነውም። ይሄ ገና ወደፊት ቢደረግ የፖለቲካ ትግል ይመስለኛል። እዛ ላይ ብዙ ጊዜ ጠፍቶ ነበር እና ያለ ምክንያት ይመስለኛል። ሌሎች ጥያቄዎች አሉ ግን መነሳት የነበረባቸው የሚመስሉኝ እና አንዳንዶቹ እንዲሁ ላንሳቸው። አንዱ ምንድነው፣ ለምሳሌ ልዩ ልዩ አይነት የዴሞክራሲ መብቶች ቻርተሩ ላይ ወጥተዋል። ከዚህ ሌላ አንዱ አብይ ዴሞክራቲክ መብት የታወቀው የራስን እድል በራስ የመወሰን የሚለው ነው እና እነዚህ መብቶች እንደ ማንኛውም ዴሞክራቲክ መብት በልዩ ልዩ ሁኔታ ላይጣጣሙ ሊጋጩም ይችላሉ። ይህ በሚሆንበት ጊዜ በጠቅላላው የትኛው መብት ነው የበላይ የሚሆነው የሚል ጥያቄ አልተነሳም። በቅጡም እንዳይነሳ ወደፊት ሊፈታ ይችላል ነው ሁኔታው ሲነሳ ያኔ እንመለከተዋለን እንዳይባል ጉባኤው ምን ውሳኔ አረገ? እነዚህን ሰብአዊ መብቶችን በሚመለከት ከመንግስት ቁጥጥር ነጻ የሆነ ችሎት ፍርድ ይሰጣል አለ። ራስን በራስ የመወሰን እድል ላይ ግን እዚህ ላይ ችሎታ አያገባውም ተባለ። ስለዚህ በሁለቱ መብቶች መሀል በልዩ ልዩ ሁኔታ ግጭት ቢነሳ እንዴት እንደሚፈታ ምንም በቂ መምሪያ አይሰጥም ነው አንዱ ያለኝ ቅሬታ። እና ይሄ ሊነሳ የሚችል ነገር ይመስለኛል። ለምሳሌ አንዱ ኢንፋክት የተጠቀሰ ቻርተሩ ላይ ሰብአዊ መብት ምንድነው? የመደራጀት ነው። አሁን በአንዱ አካባቢ ራስን በራስ በመወሰን በሚለው እንትን ህጎች ይወጣሉ። እዚያ አካባቢ ህግ በዛ አካባቢ ህግ ለምሳሌ እዛ አካባቢ ከሚኖረው ሰው ጋር በሃይማኖት የማይስማማ በአስተያየት የማይስማማ ሰው ቢጽፍና ቢከለከል እንዴት እንደሚፈረድ አላውቅም። የትኛው መብት ነው የሚበልጠው? ሰብአዊ መብቱ ነው ወይስ ራስን በራስ የመወሰን መብት? እንደዚህ አይነት ያሉ ጥያቄዎች አሉኝ። በበለጠ እዛ ላይ ቢብላሉ ደስ ይለኝ ነበር እና አለመብላላታቸው ቅር ይለኛል። አቶ መለስ ምንድነው ፕሮፌሰር መስፍን ያነሱት ጉዳይ ላይ መጀመሪያ አስተያየት ለመስጠት ዋናው ነገር ምንጊዜም ቢሆን ተግባር ነው የሚሆነው። ስለዚህ አዋጁ ማለት ቻርተሩ መውጣቱ አቅጣጫችንን የሚጠቁም በመሆኑ ራሱን የቻለ አንድ ትልቅ ምዕራፍ ነው ብለን የምናስብ ቢሆንም ዋና ጉዳይ በተግባር ላይ ሲውል ነው። አሁን በተሟላ መንገድ በተግባር ላይ ብለዋል ለማለት አይቻልም። ሊውል ይችላል የሚል እምነትም የለንም። ነገር ግን አሁን እየተወሰዱ ያሉት እርምጃዎችም ቢሆኑ በእኛ እምነት የዴሞክራሲ መጋፋት ሳይሆን ለዴሞክራሲ መደላደል መፍጠር ነው። መንግስቱ ኃይለማርያም ብቻውን አይደለም እችን ሀገር እንደዚህ አፍኖ ያዘ። አንድ ግለሰብ 50 ሚሊዮን ህዝብ አፍኖ መያዝ አይችልም። ተቋሞች መኖር አለባቸው። ኢንስቲትዩሽንስ መኖር አለባቸው። እነኚህ ኢንስቲትዩሽንስ የአፈና ኢንስቲትዩሽንስ ናቸው። የአፈና ተቋሞች ሳይወገዱ በፊት እንደፈለክ ተናገር ብሎ ማለት ጨዋታ ነው የሚሆነው። አይቻልም። ስጋቱ መሸማቀቁ ይኖራል። ጌስታፖ ባለበት ጊዜ ከዛሬ ጀምሮ ጌስታፖ ተበትኗልና የጀርመን ህዝብ እንደፈለክ ተናገር ተብሎ አያርፍም፣ አይተማመንም። ስለዚህ እነዚህ ኢንስቲትዩሽንስ መፍረስ አለባቸው። ሰው እንደ ልቡ እንዲናገር ነጻ ሆኖ እንዳይሸማቀቅ። አሁንም እየተሸማቀቀ ነው። በኢሰፓ ስብሰባ ላይ ኢሰፓ ሲታሰርና ኢሰፓ ሳይታሰር በፊት ያለው ስብሰባ የራሱ የሆነ ልዩነት አለ። ሰራዊቱ ሁለታ የተባለ ምን የተባለ ሁለቱም ነገሮች ናቸው። እስካሁን ድረስ እንደ ኢንስቲትዩሽንስ ይፍረሱ ተብለው እየተሰራ እንትን ያለው ሰራዊት አለ። እያንዳንዱ ግለሰብ ወንጀለኛ ነው ብለን ባናስብም እንደ ኢንስቲትዩሽን ይሄ ሰራዊት ወንጀለኛ ነው። የሰራው ስራ
የበደለው የፈጸመው በደል ይሄ ተቆጥሮ የማያልቅ ነገር እንደ ኢንስቲትዩሽን ወንጀለኛ ኢንስቲትዩሽን ክሪሚናል ኢንስቲትዩሽን ደህንነት እና ኢሰፓ ሶስቱም የተሳሰሩ ነገሮች ናቸው። እነኚህ ነገሮች መፍረስ አለባቸው። ከዛሬ ጀምሮ ኢሰፓ ፈርሷል ብለን አወጅን። ጨዋታ ነው የሆነው። ጽሕፈት ቤቶቹ ተዘጉ። ከዛ በኋላ ግን ኢሰፓ እንደፈለገው ይሰራል። እቺ ድርጅታዊ አሰራር የምትሏት ቀጠለች በዛው። ሰው እንዴት ይወያይ? ሰው እንዴት ነፃ ሆነ ይሄድ? እና እነኚህ ኢንስቲትዩሽንስ መፍረስ ያፈና ኢንስቲትዩሽንስ መፍረስ ስላለባቸው ኢሰፓ ከዚህ በላይ ያለው ስራው እንዲቋረጥ በአዋጅ ብቻ ሊቋረጥ ስላልቻለ ኢሰፓ ያፈና ስራው እንዲያቋርጥ አትሊስት ከዚህ በላይ አመራሩን ለጊዜው ፓራላይዝ እናድርገው። ሰው እንደፈለገው እንዲናገር፣ ደህንነትም ፓራላይዝ እናድርገው እንደፈለገው እንዲናገር። ሰራዊቱም ይበረግጋል። አርሶ አደሩ ምናልባት ትንሽ ወጣ ብላችሁ ካያችሁ ሰራዊት ሲያይ ይበረግጋል። ከራሱ ልምድ ነው ወደዛ የሚደርስ እናሱም ራቅ ይበልለት። ከዛ በኋላ ዲሞክራሲ ባህሉ ይጎለብታል። አንድ በተወሰነ መድረክ እነኚህ ሰዎች እንደፈለጋቸው በፍጥነት የትም አይደርሱ። ለዲሞክራሲ እንቅፋት የሚሆኑበት ደረጃ ላይ አይሆንም ያን ጊዜ እና ለተወሰነ ጊዜም ቢሆን እነኚህ አፈና መዋቅሮች መፍረስና መወገድ አለባቸው። ሰው ትንሽ ማስሉን እስኪ ማፍታታት እስኪጀምር ድረስ ይሄ ነው መንደርደሪያ። ምናልባት ከህግ አዋቂዎች ምናምን አንጻር የራሱ የሆነ ችግር ሊኖረው ይችላል። ግን ከአጠቃላይ ዴሞክራሲ መብቶች አንጻር ሲታይ ጥቅሙ እንጂ ጉዳቱ አይታየንም። ያለው መደላድል መፍጠር ነው የምንለው እና እኔ እንደሚመስለኝ ሰብአዊ መብቶችና ፖለቲካዊ ዴሞክራሲያዊ መብቶች ብዙም ነጣጥሎ ማስኬድ የሚቻል መስሎ አይታየኝም። ዴሞክራሲ መብቶች ከሌሉ ሰብአዊ መብቶች እንዴት እንደሚከበሩ ራሱ አጠያያቂ ነው። እነኛ ከሌሉ ደግሞ የዴሞክራሲ መብቶች እንዴት እንደሚከበሩ ራሱ አጠያያቂ ነው እና ሁለቱም ተሳስረው ይሄዳሉ እና ይሄ አፈና መዋቅር ባለበት ሁኔታ ነፃ ነኝ ብሎ እስካልተማመነ ሰው ላባደሮች ናቸው እኮ ምርጫ መርጠው አምጥተው ሲያበቁ እናንተ ኢሰፓ እንደፈለገ ተናገር ብላችሁ ወይ አብራችሁ ጋጡን ከኢሰፓ ጋር በግልጽ አዋጅ አውጡና ወይ ደግሞ ኢሰፓን አስወግዱልና እንስራ፣ በነፃ እንነጋገር፣ በነፃ እንምረጥ። አለበለዚያ ኢሰፓ ባለበት እንዴት አርክ እንስራ? የነበረው ድርጅታዊ አሰራር ሁሉንም ነገር ከተያዘው አለ። በአዋጅ አፍሳችሁታል፣ በስራ ግን ይቀጥላል እና ይሄ ነገር እንዴት ነው የምንሰራው የሚል ነበር። ደህንነትም ቢሆን ለብዙ ጊዜ ቆይተናል ሳናስር ስንሳን ፈርሷል በሚል ብቻ። ኢሰፓም ቢሆን ቆይተናል ፈርሷል በሚል ብቻ። ገጠሩ ላይ በተግባር ስላየ ነው ኢሰፓ እስካለ ድረስ አልናገርም ይላል እና ለትንሽ ጊዜ ይገለላል። ከዛ በኋላ ከተለማመደው በኋላ እንኳን አንድ ኢሰፓ 20 ኢሰፓ ቢመጣ ጉዳይ አይደለም። ድርጅታዊ መዋቅሩ ተበጣጥሷል፣ አሰራሩ ተበጣጥሷል፣ ህዝቡ የራሱ የሆነ ኢንስቲትዩሽን ፈጥሯል እና እንደፈለገው መሄድ ይችላል እና ከዚያ አኳያ መታየት ያለበት ይመስለኛል የአሁኑ ችግር። ምናልባት ለሰዎቹ ለቤተሰቦቹ የራሱ የሆነ ችግር ፈጥባቸው ይችላል። ግን ማመዛዘን ያስፈልገናል። የስንቱን ቤተሰብ ችግር ነን እያቃለልን ያለ ነው እና የስንቱን ችግር ለተወሰነ ጊዜ ችግር እየፈጠርን ያለ ነው የሚለው ማየት ያስፈልጋል። እኛ አሁን በበቀል አይን ቢታይ በህግ በፍትህ ምናምን አንጻር ቢታይ እያንዳንዱ የኢሰፓ አባል ሊጠየቅ ይችላል። እያንዳንዱ የኢሰፓ አባል ምክንያቱም ፈርሟል። የድርጅት አባል ሆኖ ድርጅቱ የሰራው በፍላጎቱ ገብቻለሁ ብሎ ፈርሟል። ድርጅቱ የሰራው ወንጀል እንደ ድርጅት ማለት ተጠያቂ ሊሆን ይችላል። ነገር ግን በዚህ መስራት አንችልም። ሰራዊቱም የወሰድን እንደሆነ ከተራ ወታደር ጀምሮ እና ቃለው 9ኛ ክፍለ ጦር የሚባል ድርጅት ክፍለ ጦር እያንዳንዱ ወታደር ክብሪት ይዞ ነው የሚወጣው ለጦርነት ሲሄድ። እያንዳንዱ ወታደር አሁን እያንዳንዱ ወታደር ክብሪት ይዞ ሄዶ መንደር ሲያገኝ ያቃጥላል። እያንዳንዱ ወታደር ወንጀለኛ ብሎ መቆየት ማለት አይቻልም። ስለዚህ በዚህ መልኩ አይደለም እየሄድን ያለ ነው። ግን እንደ ተቋሞች መወገድ አለባቸው። ስለዚህ የሁለት ዓመት ምናምን ከዚሁ ጋር የተያያዘ ነው እና የረጅም ጊዜ አሰራርም አይመስለኝም። ለነገር ወታደሮቹ በሂደት ወደ ሲቪል ህይወት የሚሸጋገሩበት አሰራር ነው እየተፈለገ ያለው። የኢሰፓዎችም ሁሉም እንደዚህ ታስረው ይቀጥላሉ ማለት አይደለም። ወንጀለኛ የኢሰፓ ወንጀለኛ የምንለው እኛ እና ያህል ሰፊ አይደለም። ጀስት ሲምቦሊክ የሆነ ነገር ነው እኛ የምናየው ለምልክት ሌላ ጊዜ እንዳይደገም ትምህርት የሚሆን አይነት ዋናዎቹ እንጂ በጣም ብዙ ነው በአንድ ወይም በሌላ መልኩ እንትን የሰራው። እዚች ላይ አንድ ነገር ልናገር መቼም ሁሉ ሰው በልምዱ ነው ባለፈበት ነው። እኔ ባለፍኩበት ብዙ ሰውም ባለፈበት ነው። እዚህ ከተማ ውስጥ በ67 68
አሁን የተደረገውን ሁሉ ነገር እመኑኝ እንጃ ያን ጊዜ ነበርኩ 67 መጀመሪያ ላይ ነበርኩ። ይሄ የደህንነት ያን ጊዜ ጸጥታ ነው የሚባለው። ጸጥታ እንዴት እንደሚሰራ፣ እንዴት እንደሚያስር፣ እንዴት እንደሚያሰቃይ በቴሌቪዥን አየን። እንግዲህ በቃ ይሄ ሁሉ ነገር ፈራርሶ አለቀልን፣ ካሁን ወዲያ እንደዚህ አይነት ነገር አይኖርም ብለን ነበረ። የባሰ አድርገው ተኩት። ከዛ በኋላ በመብት በኩል ሰው ዝም ብሎ ይታሰር ነበረ። በድሮ መንግስት ባለስልጣን ነበርክ፣ ከበርቴ ነህ፣ በተለያዩ ምክንያቶች የፖለቲካል መብቱንም በመንፈግ በኩል በቀበሌ ላይ አትመርጥም አንተ ከበርቴ ነህ፣ ንዑስ ከበርቴ ነህ፣ እንደዚህ የሚባል ገደብ ሁሉ ተበጅቶ ነበር። እንግዲህ ይሄ ሁሉ ምንድነው የነገሩን? ያን ጊዜ ዴሞክራሲ ጋር ልንሄድ ነው፣ ወደ ዴሞክራሲ ነው እናመራው፣ ሁሉም ሰው ነዛ። አሁን የዛ አይነት ነገር የፖለቲካ መብት ኢሰፓዎች ተገፉ። በመታሰሩ ደግሞ ቅድም እንዳልኩት እነዚህ መዋቅሮች መፍረሳቸው እኔ መቶ እስማማለሁ። መዋቅሮቹ ይፍረሱ፣ ለእነሱ ማንም የሚያዝን የለም። እዚህ ውስጥ ያሉት ሰዎች ደሃ ሰዎች እንጀራ መብላት አለበት አንድ ሰው፣ ልጆቹን ማብላት አለበት አንድ ሰው። ልጆቹን ለማብላት ኤግዚኪዩሽነርስ አሉ አይደል? እነዚህ ስራቸው ሰው መግደል ይሆን። አሜሪካም ቢሆን እንኳን ያችን ስዊቿን ኤሌክትሪሲቲዋን ስዊች የሚያደርጋት ሰውዬ አለ ሰው ለመግደል ኤሌክትሪክ ቼሩ ላይ ቁጭ ካለ በኋላ ይሄ ሰውዬ ስራው ነው። እንደዚህ የሚያደርጉ ሰዎች አሉ፣ እኔ አላዝንላቸውም። ነገር ግን ድሃውን ለእንጀራ ብሎ የሚያደርገውን እና አንዳንዱ ደግሞ በበሽታ ምክንያት በምናምን ምክንያት በእውነቱ የሚያደርጉ አሉ። ብዙ በሽተኞች አሉ፣ በሰው ላይ ስቃይ ማየት የሚፈልጉ ሰው ሲሰቃይ ደስ የሚላቸው ሰዎች አሉ። እነዚህን ደግሞ በአንድ በኩል መመልከት፣ በሌላ በኩል ደግሞ ሰውን ሲረዱም የነበሩ ሰዎች አሉ። ባሉበት ቦታ ባሉበት በነበራቸው ስልጣን ብዙ ሰው ሲረዱ የነበሩ ሰዎች አሉ። ይሄ ሁሉ ነገር አንድ ላይ ሆኖ ታይቶ መዋቅሩ ይፍረስ፣ ግን ሰዎቹን በሰውነት በሰብአዊ መብት በኩል ተመልክተን ቶሎ ቶሎ የሚደረገው ነገር ቢደረግ ኢህአዴግን ቅድም እንዳልነው በሰኔ 24 ጉባኤውን አካሂዳለሁ ብሏል፣ አደረገ። በጣም ጥሩ። አሁን ደግሞ ሰማያዊ መብቶችን ተቀብያለሁ አለ እና እነዚህ ነገሮች ተግባራዊ የሚሆኑበትን ፍንጭ ኤኖርመስ ነው ነገሩ። በጣም ትልቅ ነው፣ ይገባኛል። ግን መታየት አለበት። ከመዋቅሮቹ ሰዎቹን ለይተን እናያቸው ነው የሚሆነው። ከመዋቅሮቹ አላዝንም፣ የማዝነው ለሰዎቹ። እዚህ ላይ አንድ ጊዜ አቶ መለስ ላቋርጦች አድማጮቻችንም ከእኛ ጋር አብረው እንዲሄዱ እኔ እንደሚገባኝ ያለው ማለት ነው። አንደኛ ኢህአዴግ የዲሞክራሲያዊ መብቶች በማረጋገጥ ተገቢው ፍጥነት ይዞ በመሄድ ላይ አይደለም የሚል ለምሳሌ ፋስት ኢናፍ አይደለም፣ ቶሎ ቢደረግ የሚል ሀሳብ እስካሁን ድረስ በተፈላጊ ፍጥነት አይሄድም ያለው የሚል መሰለኝ። የዲሞክራሲው አካሄድ በማረጋገጥ የለም። የሰብአዊ መብቶችን በሚመለከት ኢህአዴግ እነዚህን በማረጋገጥ በተገቢው ፍጥነት አይደለም የሚሄደው ያለው፣ ፋስት ኢናፍ አይደለም የሚል ይመስለኛል ማለት ነው። ይህን ሳላሽ ላለሁ። እሺ፣ ሁለተኛው ነገር ደግሞ እንደገባኝ ምንድን ነው መዋቅሩ መፍረስ አለበት የሚል አስቀምጠናል። በመዋቅሩ አላዝንም የሚልም አለ። ግን አንዳንድ ሰዎች ማለት ነው ለእንጀራ ብሎ ምናምን የሚሄዱ ደግሞ እንትን ይደረጋል። አሁን ምንድን ነው የምንለው ያለ ነው መዋቅሩ መፍረሱ ትክክል ሆኖ መዋቅሩ ከማፍረስ ጋር ያልተያያዙ እርምጃዎች ግን እየተወሰዱላቸው ነው የምንለው ያለ ነው። እዚህ ጋር ግልጽ አድርገን የምናገኘው መልስም በዚህ መሰረት ቢሆን ነው።
ክሊር በሆነ ከመዋቅሩ ጋር ያልተያያዙ ምን አንድ መልስ ያገኘነው ነበር ማለት ነው። ለምን እንደዚህ ይደረጋል በሚል ጉዳይ ላይ ተመለሰ ፕሮፌሰር እንድሪያስን ሲመልሱ መዋቅሩ ማፍረስ እንዳለበት ሆኖም ግን መዋቅሩ ማፍረስ አለበት ብለንም ኢሰፓ የነበረው ደህንነት የነበረውን በሙሉ አይደለም የምናስረው እንትን የምናደርገው ለቀጣዩ ዲሞክራሲያዊ ሂደት መደላደል ለመፍጠር አትሊስት ዋናነት ቦታ የያዙትን እነሱን የማሰር እነሱን የማግለል ጉዳይ ነው ያለው የሚባል ነገር አለ። በእርሶ በኩል ደግሞ እኔ እንደተረዳሁት ማለት ነው መዋቅሩ መፍረሱ ትክክል ሆኖ ግን አንዳንድ ሰዎች ለእንጀራ ብለው ለምናምን ብለው የሚካሄዱት ግን እነሱ ግን መጎዳት የለባቸውም የሚል ደግሞ አለ መሰለኝ። እኔ ይሄንን መለየት አለብን። መዋቅሩን ኢንስቲትዩሽን ለምሳሌ ይሄ የሚያሰቃየው ምን የሚለውን ኢንስቲትዩሽን እንዳይኖር በኢትዮጵያ ምድር ከዛሬ ጀምሮ እንዳይኖር ያንን ማጥፋት እኔ 100% ይሄንን እስማማለሁ። ነገር ግን እዛ መዋቅር ውስጥ የሚሰሩትን ሰዎች ሁሉ ደግሞ እናጥፋቸው ማለት እሱ የተለየ ነገር ነው። ገባኝ። እኔ አሁን ግልጽ ለማድረግ የምፈልገው ምንድነው እቺን ጥያቄ ወደ አቶ መለስ ዳይሬክት ለማድረግ መነሻ ነው ማስቀምጠው ያለሁት። አንደኛው ዲሞክራታይዝ በማድረግ ሰብአዊ መብቶችን በማስከበር ኢህአዴግ በተገቢ ፍጥነት አይሄድም ያለው ፓስት ኢናፍ አይደለም የሚል አለ። ሁለተኛ መዋቅሩ መፍረሱ ትክክል ሆኖ ከመዋቅሩ መፍረስ ጋር ግን የማያያዝ አንዳንድ ሰዎች እየተጎዱ ናቸው ያለው የሚል ደግሞ አለና ይሄ ከሆነ የሚባለው ያለው በዚህ ላይ አቶ መለስ ምንድነው ጥሩ ነገር መዋቅር መፍረስ እንዳለበት ተስማምተናል። ዋና ጉዳዩ ስለኛ አሁን ፕሮፌሰር መስፍን የሚሉት ነገር ለእንጀራ ብለው ይገባሉ እዛም ሆነው ሰው የሚረዱ ነገሮች ሰዎች ነበሩ ምናምን የሚባለው ነገር አልቲሜትሊ እነኚህ ሰዎች በህግ አንጻር ይሄድ እንደሆነ የፖለቲካን ጉዳይ ወደ ጎንተን ከህግ አንጻር ይሄድ እንደሆነ ከነጻ የሚያደርጋቸው አይደለም። አንድ ሰው የሰፋ የአንድ ወንጀለኛ ድርጅት ሆኖ አንድ ቤተሰብ አድኖ ሊሆን ይችላል። ያንን ቤተሰብ ለማዳን የያዘው ፖዚሽን ግን ምናልባት 50,000 ሰው ያስፈጀ ሊሆን ይችላል። ስለዚህ ከአንዳንድ ሰዎችን አድነዋል የሚለው ከህግ